የደም ግፊት ስንል ምን ማለታችን ነው? ምርመራውስ ምን ይመስላል? ምን ችግሮች ናቸው ለደም ግፊት ተጋላጭ የሚያደርጉን? ደም ግፊት ሳናክመው ብንተወው ምን ችግሮችን ይዞብን ይመጣል? የአመጋገብና የአኗኗር ዘይቤስ ምን ይመከራል? እነዚህና የተለያዩ ሀሳቦችን አንስተን እንነጋገራለን። ዶክተር በረከት ነኝ። አብራችሁን ቆዩ። የደም ግፊት ስንል ምን ማለታችን ነው? ደም በሰውነታችን ሲዘዋወር ደም ስሮች ግድግዳ ላይ የሚያሳርፈው ኃይል የደም ግፊት ብለን እንጠራዋለን። ይህንንም የደም ግፊት ኖርማል ወይም ኤሌቬትድ ወይ ደግሞ የደም ግፊት ህመም ብለን የምንከፋፍለው አሜሪካን ሃርት አሶሲዬሽን በ2017 እንደ ፈረንጆች አቆጣጠር ባወጣው ደረጃ መሰረት ነው። ደረጃ 1 የደም ግፊት ወይም ስቴጅ 1 ሃይፐርቴንሽን የምንለው ሲስቶሊክ ከ130 እስከ 139፣ ዳያስቶሊክ ደግሞ ከ80 እስከ 89 ድረስ ሲሆን ስቴጅ 2 ወይም ሁለተኛ ደረጃ የደም ግፊት ብለን የምንጠራው ደግሞ ሲስቶሊክ ከ140 እና ከዛ በላይ ሲሆን ወይ ዳያስቶሊክ ደግሞ ከ90 እና ከዛ በላይ ሲሆን ማለት ነው። ኖርማል ወይም ጤናማ የደም ግፊት የምንለው ሲስቶሊክ ከ120 በታች፣ ዳያስቶሊክ ደግሞ ከ80 በታች ሲሆን ነው። ኤሌቬትድ ወይም ከፍ ያለ ነገር ግን የደም ግፊት በሽታ ያልደረሰ የምንለው ደግሞ ሲስቶሊክ ከ120 እስከ 129 ሲሆንና ዳያስቶሊክ ደግሞ ከ80 በታች ሲሆን ኤሌቬትድ ብለን እንጠራዋለን ማለት ነው። አሁን እዚህ ጋር ሁለቶቹ የተለያየ ደረጃ ላይ ከሆኑ ሲስቶሊክ እና ዳያስቶሊክ የምንላቸው የተለያየ ደረጃ ላይ ከሆኑ ማለትም ሲስቶሊክ ስቴጅ 1 ሆኖ ዳያስቶሊክ የምንለው ደግሞ ኖርማል ቢሆን ከፍ ያለውን መሰረት አድርገን ነው ደረጃውን የምንሰጠው ማለት ነው። ሲስቶሊክ ስንል ልብ ደምን ወደ ሌላው ሰውነታችን ክፍል ለመግፋት በምትኮማተርበት ጊዜ የሚፈጠረው ከፍ ያለ ውጥረት ነው። ዳያስቶሊክ የምንለው ደግሞ ልብ ከሌላ ቦታ የሚመጣውን ደም ለመቀበል ጡንቻዎቿን አላልታ ስትቀበል የሚፈጠረው ዝቅ ያለ የደም ግፊት መጠን ዳያስቶሊክ እንለዋለን። እነዚህ ሲስተሊ እና ዳያስተሊ የምንላቸው የልብ ደም ስትገፋ እና ስትቀበል የምታሳልፈው ሳይክል ነው። ከነዚህ ጋር ተያይዘው ሁለት የተለያዩ ከፍና ዝቅ ያሉ የግፊት መጠኖች ይታያሉ። እነሱ ነው ሲስተሊ እና ዳያስተሊ ብለን ሪፕሬዘንት የምናደርገው ማለት ነው። በዓለም ላይ 30 በመቶ የሚሆነው ህዝብ የደም ግፊት ታማሚ ነው። ከነዚህም ግማሽ የሚሆነው በቁጥጥር ውስጥ ያልዋለ የደም ግፊት ያለበት ነው። በጣም የተለመደ ከመሆኑ የተነሳ አደገኛ መሆኑ ይረሳል። አደገኛ የሚያደርገው ደግሞ ምልክት አለመኖሩ። ለረጅም ጊዜ ምልክት አይኖረውም። ከዛም በኋላ በራስ ምታት፣ አይን ብዥታ፣ ትንፋሽ ማጠር ወደ ኢመርጀንሲ ሊያስደርሰን ይችላል። ነገር ግን እዛ ደረጃ እስኪደርስ ድረስ ምልክት አያሳይም። ምልክት የማይኖረው ከሆነ ማን ነው መመርመር ያለበት? ሁሉም 18 ዓመት የሞላው ሰው በአመት አንዴ የደም ግፊት መመርመር መቻል አለበት። ለደም ግፊት ተጋላጭ የሚያደርጉ ነገሮች ካሉት ለምሳሌ ታይፕ 2 ዳያቤትስ የምንለው ወይ ከመጠን በላይ ያለፈ ውፍረት ካለው ወይ ደግሞ የደም ግፊት ተመርምሮ ከፍ ያለ ኤሌቬትድ ደረጃ ደርሷል የተባለ በየ6 ወሩ መመርመር መቻል አለበት። ምርመራውስ ምን ይመስላል? የደም ግፊት ክንድ ላይ በለካ ነው ውጤት መሰረት ስለሆነ አለብህ የለብህም የምንለው በጥንቃቄ መለካት ተገቢ ነው። እነዚህ ጥንቃቄዎች ምንድን ናቸው? አንደኛ ታካሚው የደም ግፊቱን ሲለካ መቀመጥ ያለበት ወንበር ላይ ነው። ጀርባውን ተደግፎ ሁለት እግሮቹ መሬት ላይ ነክተው መቀመጥ አለበት። እግርን አደራርቦ መለካት ወይ ደግሞ ተኝቶ መለካት ውጤቱን ያበላሽብናል። ሁለተኛው ቡና፣ ሲጋራ፣ የአካል ብቃት እንቅስቃሴ ከመለካታችን ቢያንስ ከ30 ደቂቃ ጀምሮ ማቆም አለብን። ይሄ ምንድነው? እነዚህ ነገሮች የልብ ምታችንን የሚጨምሩ ነገሮች ናቸው። ለምሳሌ ታካሚው ረጅም ርቀት ተራምዶ ወይ ለቀጠሮ ቸኩሎ ቢመጣ የልብ ምቱ ከፍ ስለሚል ወንበር ላይ ተቀምጦ ለ30 ደቂቃ ማረፍ መቻል አለበት ከመለካቱ በፊት። ሶስተኛው በሚለካበት ሰዓት ታካሚውም ሆነ የሚለካው ባለሙያ ማውራት ተገቢ አይደለም። አራተኛ
ታካሚው በሚለካበት ሰዓት የሚለካበትን ክንዱን ልብሱን ማውለቅ አለበት። ሰፋ ያለ ቲሸርት ለብሶ መምጣት ተገቢ ነው እንጂ ልብሳችንን ጠቅልለን እዚህ ጋር ክንዳችን ላይ አድርገን መለካት ውጤቱን ያበላሽብናል። አምስተኛ የምንለካበት መሳሪያ በትክክል እንደሚለካ መረጋገጥ መቻል አለበት። ቤት የምንለካው ከሆነ መሳሪያውን ወደ ክሊኒክ አምጥተን ዶክተሩ ጋር ቼክ ማስደረግ ይኖርብናል። ክሊኒክ የምንጠቀምበት መሳሪያ ከሆነ ደግሞ በአመት 2 ቼክ መደረግ አለበት በትክክል እንደሚሰራ። እዛም ደግሞ የቢፒ ካፉ ሳይዝ ስሞል፣ ሚዲየም እና ላርጅ ሳይዝ አሉ። እነዚህም ለእኛ የሚሆነውን መጠቀም መቻል አለብን። ለምሳሌ ወፈር ያለ ሰው ላይ ስሞል ሳይዝ ቢፒ ካፍ የምንጠቀም ከሆነ ውጤቱን ከፍ ያደርግብናል። ቀጠን ያለ ሰው ጋር ደግሞ ላርጀር ሳይዝ ቢፒ ካፍ የምንጠቀም ከሆነ ውጤቱን ያወርድብናል። የሚመረመረው ታካሚ የሚመረመረው ለመጀመሪያ ጊዜ ከሆነ ወይም እዛ ክሊኒክ ላይ የመጀመሪያው ከሆነ በቀኝም በግራም ክንዱ ላይ መመርመር ይኖርበታል። ከዛም ከፍ ያለውን ወስደን የሚቀጥሉትን ምርመራዎች በዛው ክንድ ላይ መመርመር ይኖርብናል ማለት ነው። የደም ግፊት አለብህ ወይም የለብህም ብለን ለመወሰን ተደጋጋሚ ልኬቶች ያስፈልጉናል። የእነዚህንም ልኬቶች አማካኝ ውጤት ነው ወስደን የምንወስነው ማለት ነው። በተጨማሪም ታካሚው ከጤና ጣቢያ ውጪ ባሉ አካባቢዎች መመርመር መቻል አለበት። ለምሳሌ ቤቱ መመርመር መቻል አለበት። ይሄም የሚሆነው ለምንድን ነው? አንዳንድ ሰዎች ወደ ጤና ጣቢያ ሲመጡ የደም ግፊታቸው ከ130 በ80 በላይ የሆነና የደም ግፊት ያለባቸው ይመስላሉ። ነገር ግን ቤታቸው ሲሄዱ ኖርማል የደም ግፊት ይሆናል። እነዚህ ሰዎች ዋይት ኮት ሃይፐርቴንሽን የሚባል ያለባቸው ናቸው። ወደ ጤና ጣቢያ በሚመጡበት ሰዓት ፍራቻ፣ በመደንገጥ በጭንቀት የልብ ምታቸው ከፍ ስለሚል የግፊት መጠኑም ከፍ ይላል። ስለዚህ ግፊት አለብህ ብለን ከመናገራችን በፊት ከጤና ጣቢያ ውጭም መመርመር መቻል አለበት። ላይ ሳላነሳ የማላልፈው 2 የደም ግፊት አይነቶችን ነው። እነሱም ሃይፐርቴንሲቭ ኢመርጀንሲ እና ሃይፐርቴንሲቭ እርጀንሲ እንላቸዋለን። ሃይፐርቴንሲቭ ኢመርጀንሲ የምንለው ሲስቶሊ ከ180 እና ከዛ በላይ ከሆነ፣ ዳያስትሪ ደግሞ 120 እና ከዛ በላይ ከሆነ ማለት ነው። ሃይፐርቴንሲቭ እርጀንሲ የምንለው ደግሞ ሲስቶሊ ከ160 በላይ እና ዳያስትሪ ደግሞ ከ100 በላይ ከሆነና ተጨማሪ ኢንድ ኦርጋን ዳሜጅ የምንለው አይናችን ላይ ወይ ልባችን ላይ ጉዳት አድርሶ ከተገኘ ተደጋጋሚ ምርመራ አያስፈልገውም። እነዚህ ኢመርጀንሲ ከመሆናቸው አንጻር ወዲያው ወደ ሕክምና መግባት ይኖርብናል ማለት ነው። ምን ምን ነገሮች ናቸው ለደም ግፊት ተጋላጭ የሚያደርጉን? አንደኛ እድሜ ነው። እድሜ እየጨመረ በሄደው ቁጥር ለደም ግፊት የመጋለጥ እድላችን እየጨመረ ነው የሚሄደው። ሁለተኛ ቅድም እንዳልነው ከመጠን በላይ ውፍረት ነው። ኦቤሲቲ ለደም ግፊት ተጋላጭ ያደርገናል። ሶስተኛ ወላጆቻችን የደም ግፊት ካላቸው ልጆች የደም ግፊት የመያዝ እድላቸው በ2 እጥፍ ይጨምራል። አራተኛ ጨው አብዝቶ የሚጠቀም ሰው ለደም ግፊት ተጋላጭ ነው። አምስተኛ መጠጥ አልኮል መጠጦችን አብዝቶ የሚጠቀም ሰው አሁንም ለደም ግፊት ተጋላጭ ይሆናል። ስድስተኛ የማይንቀሳቀስ እንቅስቃሴ ስፖርት የማይሰራ ሰው አሁንም ለደም ግፊት ተጋላጭ ይሆናል። በሴቶች ላይ ከእርግዝና ጋር ተያይዞ የሚመጡ የደም ግፊት ካሉ ከእርግዝናም በኋላ ለደም ግፊት ተጋላጭ ያደርገናል። በተጨማሪም የተለያዩ መድኃኒቶች፣ የወሊድ መቆጣጠሪያ ኦሲፒ የምንለው ማስታገሻዎች፣ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የምንላቸው አደንዛዥ እጾች፣ ኮኬን፣ ሜታምፌታሚን የምንላቸው ለግፊት ተጋላጭ የሚያደርጉ ነገሮች ናቸው። እነዚህ ነገሮች ለምን አይነት የደም ግፊት ነው የሚያጋልጡን ስንል የደም ግፊት በአመጣጡ መሰረት ለ2 ይከፈላል። እሱም ፕራይመሪ ሃይፐርቴንሽን እና ሰከንዳሪ ሃይፐርቴንሽን የምንለው ነው። ፕራይመሪ ሃይፐርቴንሽን የምንለው መምጫውን የማናውቀው ከሆነ አብዛኞቻችን ያለብን ፕራይመሪ ሃይፐርቴንሽን በሚለው ነው የምንመድበው። ሰከንዳሪ ሃይፐርቴንሽን ስንል ደግሞ ለግፊቱ መምጣት ምክንያት መሰረት የሆነው ሌላ ህመም አለ ማለት ነው። ለምሳሌ የኩላሊት ችግር ሊሆን ይችላል። ወደ ኩላሊት የሚወስደው የደም ስራችን መጥበብ ሊሆን ይችላል። የታይሮይድ ህመም ሊሆን ይችላል። እነዚህ ደም ግፊትን ሊያመጡብን ይችላሉ። ስለዚህ በእነዚህ ምክንያት የመጣ ደም ግፊት ከሆነ ሰከንዳሪ ብለን እንጠራዋለን ማለት ነው። የደም ግፊት ሳናክመው ብንቶ ምን ችግሮችን ይዞብን ሊመጣ ይችላል? አንደኛ የደም ግፊታችን በጨመረ ቁጥር ልባችን የምትሰራው ስራ ይጨምራል፣ የምታወጣው ኃይል ይጨምራል። ይህንን ደም ለመግፋት ወደ ተለያዩ የአካል ክፍሎቻችን ለመግፋት የምትሰራው ስራ ይጨምራል ማለት ነው። ይሄ ስራ በጨመረ ጊዜ የልባችን ጡንቻ ያለ አግባብ መዳበር ይጀምራል። ያለ አግባብ ከዳበረ ደግሞ እጃችን ላይ እግራችን ላይ እንዳለው ጡንቻ
ስራ ሲሰራ ክብደት ሲያነሳ እንደሚዳብረውና ሳይዙ እንደሚጨምረው ስራ ሲበዛበት ሳይዙ ይጨምራል ማለት ነው። ይሄ ሳይዙ ያላግባብ ጨመረ ማለት ልባችን ደም የሚጠራቀምበት ቦታ እየጠበበ ይሄዳል ማለት ነው፣ ሳይዙ ስለጨመረ። ይሄ ሌፍት ቬንትሪኩላር ሃይፐርትሮፊ እንለዋለን። የልብ የግራ ክፍል ጡንቻ መወፈር ማለት ነው። ጡንቻ ሳይዝ መተለቅ ማለት ነው። ይሄ ምን ያደርገዋል? ደም የምትቀበልበትን ስፔስ ወይም ቦታ ያጠበዋል ማለት ነው። ይሄ ለልብ ድካም ያደርሰናል ማለት ነው። ስለዚህ አንደኛው የሚመጣብን ችግር ካላከምነው የልብ ድካም ነው ማለት ነው። ይሄ የልብ ድካም የሚመጣበት ሌላኛው መንገድ ደግሞ ምንድን ነው? የደም ስሮቻችንን ስለሚጎዳ ነው። ግፊት በመላው ሰውነታችን ላይ ያሉትን የደም ስሮች ይጎዳል። በዛም ምክንያት በተለያዩ አካል ክፍሎቻችን ላይ ችግር ያመጣል። ቀጫጭን የደም ስሮች በሚጎዱበት ሰዓት ይዘጋሉ። ሲዘጉ ማዮካርዲያል ኢንፋርክሽን ወይም ሃርት አታክ የምንለው ይከሰታል ማለት ነው። ሁለተኛው የደም ስር የሚጎዳበት የአካል ክፍል አእምሯችን ነው። አእምሯችን ውስጥ ቀጫጭን የደም ስሮች አሉ። እነዚህ የደም ስሮች ሲጎዱ ለዛ የአእምሮ ክፍል ደም አይደርሰውም ማለት ነው። ደም ካልደረሰው ስትሮክ ብለን እንጠራዋለን። ይሄንን ኢስኬሚክ ስትሮክ ብለን እንጠራዋለን። ሌላኛው የሚጎዳው የአካል ክፍላችን ኩላሊታችን ነው። የደም ግፊት ኩላሊት ላይ ከፍተኛ ተጽዕኖ አለው። ስለዚህ ይህን ለመከላከል ምን ማድረግ አለብን ነው ዋናው ጥያቄ። አንደኛ ጨው መቀነስ ነው። ከምንበላው ምግብ ላይ መቀነስ ወይም ማስወገድ ነው። ሁለተኛ ፖታሲየም ሰፕሊመንቴሽን ከምንበላው ምግብ ማግኘት ነው፣ ከፍራፍሬዎች ማግኘት። ሶስተኛው ነገር ምንድነው? ውፍረትን መቀነስ ነው። ቅድም እንደተናገርነው ውፍረት አንዱ ተገላጭ የሚያደርገን ነገር ነው። አራተኛው ዳሽ ዳየት ወይም ምህጻረ ቃል ነው። ዘ ዳየትሪ አፕሮች ቱ ስቶፕ ሃይፐርቴንሽን ዳሽ ዳየት የምንለው መጠቀም ነው። እነሱ ምን ያካትታል ስንል አንደኛው አትክልትና ፍራፍሬ ያካትታል። ሙዝ፣ አቮካዶ ፖታሽየም እና ማግኒዚየም የበለጸጉ ስለሆነ እነሱ እናገኝባቸዋለን። ሁለተኛ የወተት ውጤቶችን ስንጠቀም ፋት ፍሪ ስኪም ሚልክ፣ ሎ ፋት ሚልክ መጠቀም ነው፣ ካልሲየምን ስለምናገኝባቸው ማለት ነው። ዳቦ፣ ፓስታ፣ ሩዝ የመሳሰሉትን ስንጠቀም ደግሞ ሆል ግሬን የሚለውን መምረጥና መጠቀም ነው። ይሄ የምናገኝበት ምንድን ነው? ፋይበር የምንለው ነው የምናገኘው። አራተኛው ምንድን ነው? ኦቾሎኒ፣ አሳ፣ ዶሮ የመሳሰሉትን የፕሮቲን ምንጭ አድርጎ መጠቀም ነው። አምስተኛ ከአመጋገባችን መቀነስ ያለብን ደግሞ ጣፋጭ ነገሮችን፣ ጣፋጭ የታሸጉ መጠጦችን፣ ቀይ ስጋን መቀነስ ይኖርብናል ማለት ነው። በዚህ ዳሽ ዳየት በምንለው መሰረት ይህን አይነት አመጋገብ የሚጠቅመን ኢሴንሻል ሚነራል እና ኤሌክትሮላይቶችን ከማግኘት ያለፈ ሳቹሬትድ ፋት፣ ቶታል ፋት ኤንድ ኮሌስትሮል የምንለው ዝቅ ያለ ስለሆነ ጠቃሚ ነው ለኛ ማለት ነው። አምስተኛ የአካል ብቃት እንቅስቃሴ ማድረግ ግፊትን ለመከላከልም ሆነ ለመቆጣጠር ይጠቅመናል። ስድስተኛ መጠጥ የምንጠጣ ከሆነ መጠጥ ማቆም ወይም መገደብ አስፈላጊ ነው። ሰባተኛ ደግሞ ስትረስፉል ሲቹዌሽን፣ ስትረስፉል የሆነ ስራ ወይም ጭንቀት የበዛበት ስራ የምንሰራ ከሆነ ይህንን ጭንቀት የሚያቀልልን ነገር ደጋግመን ማድረግ ይመከራል። ሜዲቴሽን ሊሆን ይችላል፣ ጋይድድ ብሪዚንግ፣ ማይንድፉልነስ ሊሆን ይችላል። ወይ ደግሞ እንደኔ ከሆናችሁ ከቤተሰብና ከጓደኞች ጋር ጊዜ ማሳለፍ ወይም ሶሻል ሰፖርት ለጭንቀት ለማቅለል የሚጠቅም ነገር ነው። አብዛኛው ሰው እንደዛ ሊሆን ይችላል። ይህ ጠቅለል ያለ የአኗኗር ዘይቤ ለውጥ ነው የሚሆነው ማለት ነው። መድኃኒት የጀመራችሁ ካላችሁ ደግሞ መድኃኒትን በአግባቡ ተከታትሎ መውሰድ ያስፈልጋል። የደም ግፊት መድኃኒትን በአግባቡ መውሰድ ከደም ግፊት የሚመጣን የልብ ድካም በ50% ይቀንሳል። ከደም ግፊት የሚመጣን ስትሮክም በ40% ይቀንሳል። መድኃኒቱን ተከታትለ የምንወስድ ከሆነ ማለት ነው። ስለዚህ መድኃኒት በታዘዘው መሰረት በአግባቡ መውሰድ አስፈላጊ ነው ማለት ነው። እኔ አስፈላጊ ናቸው ብዬ ያሰብኳቸው ነጥቦች እነዚህ ነበሩ። ከሞላ ጎደል የደም ግፊት ታካሚ ሆነ ስለ ደም ግፊት ማወቅ የፈለገ ሰው ይህንን ቪዲዮ ጠቃሚ ሆኖ አግኝቶታል ብዬ ተስፋ አደርጋለሁ። አመሰግናለሁ።